በመጽሐፍ ቅዱስ ውስጥ ተስፋ ማለት እንደ ዓለማዊ አስተሳሰብ ዝም ብሎ ምናልባት ሊሆን ይችላል የሚል ምኞት አይደለም። በእግዚአብሔር ታማኝነትና ቃል ኪዳን ላይ የተመሰረተ እርግጠኛ የሆነ መተማመንና መጠበቅ ነው። የተስፋ ምንጭ መጽሐፍ ቅዱስ እግዚአብሔርን የተስፋ አምላክ ብሎ ይጠራዋል። እውነተኛ ተስፋ የሚገኘው በእርሱ ላይ በመተማመን ብቻ ነው እንጂ በሁኔታዎች ላይ አይደለም። የተስፋው መሠረት መጽሐፍ ቅዱስ ተስፋ የተገነባው በእግዚአብሔር ቃልና በማይለወጡ ባህሪ እንዲሁ በኢየሱስ ክርስቶስ ሞትና ትንሣኤ ላይ ነው። የተስፋ ጥቅም ተስፋ በመከራ ጊዜ ጽናትን ይሰጣል። በማዕበል ውስጥ ላላቸው መርከብ እንደሚያስፈልግ የንፋስ መልሕቅ ሆኖ ያገለግላል። እንዲሁ በልብ ውስጥ ደስታን እና ሰላምን ያመጣል። የዘላለም ተስፋ ከምሕረታዊና ጊዜያዊ ፍላጎቶች ባሻገር ትልቁ ክርስቲያናዊ ተስፋ የዘላለም ሕይወትና የክርስቶስ ዳግም ምጽአት ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ከቁጥር 1። መጽሐፍ ቅዱሳዊ ተስፋ ማለት እግዚአብሔር የገባውን ቃል ኪዳን በእርግጥ እንደሚፈጽም ያለ ጥርጥር ማመንና ያንን እውነት ተደግፎ በጽናት ወደፊት መራመድ ማለት ነው። ማራናታ፣ ጌታ ኢየሱስ ቶሎና በሉ። ተስፋችን ኢየሱስ ክርስቶስ ነው። በሚታየው ነገር ብቻ ተስፋ ያደረጋችሁ በኢየሱስ ላይ ዓይናችሁን አድርጉ። መጽሐፍ ቅዱስ ዕብራውያን ምዕራፍ 3 ላይ የእምነታችን ጀማሪና ፈጻሚ የሆነውን ሊቀ ካህናትና ሐዋርያ የሆነውን ኢየሱስ ክርስቶስን ተመልከቱ ይላል። ስለዚህ ሁላችን ኢየሱስን በማየት ኢየሱስን በመፈለግ በመመኘት ጌታ ኢየሱስን ተስፋችን አድርገን እሱን እንቀበል። ኢየሱስ ክርስቶስ በቅርቡ ይመጣል። ተስፋችን ኢየሱስ ክርስቶስ ብቻ ነው። ሰላማችሁ ይብዛ። የእግዚአብሔር ልጅ በቅርቡ ይመጣል። ተባረኩ። ወዳችኋለሁ። እኔ ወንድማችሁ አስራት ነኝ።